ኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ በተለምዶ ኦነግ ሸኔ የሚባለው የታጣቂ ቡድን በሰነዘረው ጥቃት 6 ሰዎች ተገድለዋል፣ አባትና ልጅን ጨምሮ ማለት ነው። በተጨማሪም የ6 ቀበሌ ቤቶች ተቃጥለዋል፣ 150 የሚሆኑ የቀንድ ከብቶች ተዘርፈዋል፣ 100 ኩንታል የሚገመት እህል ተቃጥሎ ወድሟል። በቁጥር ያልታወቁ ብዙ ሰዎች ታፍነዋል። ከነሱ ውስጥም 1 ሚሊዮን ብር ከፍለው ከእገታ ነፃ የወጡ ሰዎችም አሉ የሚል ዜና እየሰማን ነው። ሸዋ አካባቢ የሚንቀሳቀሰው የኦነግ ሸኔ አንዱ ክፍል በባለፈው ዓመት በጃልሰኝ የሚመራው ቡድን ከመንግስት የቀረበውን የሰላም አማራጭ ተቀብሎ በሰላም ለመታገል ወደ ከተማ እንደገባ አይተናል። ብዙ ነገር ሲሰጣቸው ብዙ ነገር ሲደረግላቸውም የተመለከተነው ጉዳይ ነው። አሁን እዚህ አካባቢ እየተንቀሳቀሰ ያለው ሸኔ የትኛው ሸኔ ነው? ተደጋጋሚ ጥቃቶችን እየሰማን ነው። ተደጋጋሚ አፈናዎችን እየሰማን ነው። ተደጋጋሚ እገታዎችንና ተደጋጋሚ የሆኑ ጦርነቶችን እዛ አካባቢ እየሰማን ስላለ መንግስትም ይህንን ነገር ለማስቆም ምንም አይነት እርምጃ እየወሰደ ስላልሆነ ነገሩ ሌላ መልክ አለው ወይ የሚል ጥርጣሬ በህዝቡ ዘንድ እያደረበት ስለሆነ ይህንን ነገር እውነት መንግስት እንዴት ነው የሚመለከተው? እርምጃስ የሚወስደው መቼ ነው? ይሄ ነገር የሚያበቃውስ መቼ ነው? በዚህ በኩል የመንግስት ሰዎች ሀገሪቷ ከዳር እስከ ዳር ሰላም ናት ይሉናል። በዚህ በኩል የእገታ ዜና እንሰማለን። በዚህ በኩል የጦርነት ዜና እንሰማለን። በዚህ በኩል የጦርነት ስጋቶች ያንዣብቡብናል። መላው ኢትዮጵያ ከዚህ አይነት የስጋት ደመና ነፃ የምትሆነው መቼ ነው? ዜጋው ይጠይቃል።